የ2026 እና 27 ሲዝን የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች አሁን ከደቂቃዎች በፊት ማለት ነው ይፋ ተደርጓል። ይፋ ሲደረግም የክለባችን ሊቨርፑል የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ ማለት ነው። የመጀመሪያ ጨዋታችንም ከኒውካስትል ጋር በጄምሲስ ፓርክ ስቴዲየም የምናደርገው እጅግ ተጠባቂ ጨዋታ ነው። ከዛ በመቀጠል በአንፊልድ ኖቲንጋም እንገጥማለን። ከዛ ኢፕስዊችን ሜዳችን ውጪ፣ ከዛ በአንፊልድ ፉላምን ከሜዳ ውጪ በርንማውዝን የሳምንቱ እጅግ ተጠባቂ 6ኛ ሳምንት የምናደርገው እጅግ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ይሆናል ማለት ነው። የተቀሩትን ደግሞ መጨረሻ ላይ አስቀምጥላችኋለሁ እና መቻችሁ መልካም ጊዜ ባይ። የዛሬ 2 ወር ልክ በዛሬዋ ቀን ፕሪሚየር ሊግ ይጀምራል። የፕሪሚየር ሊጉ ቻምፒዮን እና የሻምፒዮንስ ሊጉ ፋይናሊስት አርሰናል ከኮንቨንትሪ ይገጥማሉ። አርሰናል በመከላከል ኮንቨንትሪን ያስደምማል። በቃ ይሄ ቡድን ሻምፒዮን ነው ብሎ ለመከላከል ሲመጡ ከኮንቨንትሪ በላይ ተከላክሎ በቴስታ ያስደምማል። ቅድም ማን ዩናይትድ ሆም ነው ከሄል ሲቲ ብያችሁ ነበር። አዌ ነው። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ከሊድስ፣ ብሬንትፎርድ ከስፐርስ፣ ብራይተን ከአስቶን ቪላ እሁድ፣ ማን ሲቲ ከቦርንማውዝ እሁድ፣ ኒውካስትል ከሊቨርፑል እሁድ፣ ፉልሃም ከቼላው ወንድም ጥላ ከለላ በሰኞ ቀን በሃንግ ሊያስጀምሩት ነው ማለት ነው። 2 ወር ልንጠብቅ ነው ለፕሪሚየር ሊግ። ወይ በስመ አብ በጣም ብዙ ነው፣ ግን ያበደ ነው ያበደ። የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ፣ እዚህ ጋር አስቀምጥላችኋለሁ ማለት። በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በሜዳችን ነው ከኮቨንትሪ ጋር የምንጫወተው። 6 ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫወቱ ተብሎ ነበር፣ ግን ኮቨንትሪ ጋር ቀይሩልን። ለምን ሁሌኛ እያተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ። ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ነው። ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝን ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው 4ኛ ሳምንት ላይ አይ ቲንክ። የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም መሀል ከቪላ አለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮንቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ተጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመደው በሜዳችን መልሰን ስጥት። በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው። እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር ቀጣይ ዓመት ይኸው መርሃ ግብራችን ወጣ። ይኸው ኮፒ ሊንክ አድርጉ። ተማንኛውም ወያላ አመለጠን ጀሞ በጣም በሚያናድ ሁኔታ አመለጠን። ወንት ኮን አንደኛ ሳምንት እንለጣለጥ አልኩት። ፈርቶ ቅዙን መጣው እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላች እንደኝ ሰም በስንት ለመና ጎትቼ 19 ሳምንት አስመጣሁት። ብታመጪኝ አታመጪኝ ወያላ አታመጪኝ። ምን ወጥኛ ነው አንቺ ለመለጥጥ ዘንድሮ ቆይ አገኝሻለሁ። አንቺ አገኝሻለሁ። እንዲህ በቀላሉ እንፈታ። ሌላው ነው ከሲቲ ምናምን እኛ 16 ሳምንት ማፈጠኝ። መቼ ነው ለክለባችን ቼልሲ ዲሴምበር ወር በጣም ከባድ ወር ሊሆን ይችላል ብዬ አስባለሁ። ማንቸስተር ሲቲ አስቶን ቪላን እና ሊቨርፑልን ተከታታይ ነው የሚገጥመው። ከዛ ውጭ ግን የ2026/27 የፕሪሚየር ሊግ ሲዝን የጨዋታዎች መርሃ ግብር ይፋ ሆኗል ጋይስ። እንግዲህ ክለባችንም የመጀመሪያ ጨዋታውን አዌ ላይ ማለት ነው ከፉላም ጋር ያደርጋል እዛው ናሴ ውስጥ ማለት ነው። ብራይተን ጋር በሜዳችን እንጫወታለን። ከዛ ውጭ ግን ዲሴምበር ወር በጣም ከባድ ወር ሊሆን ይችላል ለኛ ማለት ነው። ሊቨርፑልን በሜዳችን ማንቸስተር ሲቲን አዌ ላይ፣ አስቶን ቪላን
ሆም ላይ ከዛ ውጪ ፓላስን ሆማችን ላይ እንጫወታለን ማለት 4 ተከታታይ ጨዋታ በጣም ከባድ ይመስለኛል። የሆነ ሲዝናችን ዲፋይን ሊያደርግ የሚችል ወር ይመስለኛል ዲሴምበር ወር። እናንተስ እንዴት አያችሁት? እስኪ ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዳይረሳ። መልካም ጊዜ፣ መልካም ቆይታ፣ ይመቻችሁ። ቀጣይ ሲዝን ዋንጫውን የምናነሳበት ጨዋታ ይፋ ሆኗል። ሃንድ ኦፍ አርሰናልን ያደረገው እኔ በጣም 3 ወሳኝ የጨዋታ ሳምንታቶች ብዬ ያሰብኳቸውን ልንገራችሁ። የመጀመሪያው የመክፈቻው 5 ጌሞች ማለት ነው በጣም ኢንተረስቲንግ ናቸው። ለማየት በጣም የሚያጓጉ ፕሪሚየር ሊጉ ሞቅ አድርገን እንድንከፍተው ምናምን የሚያደርጉ እና ትንሽ ሊያስቸግሩም የሚችሉ ናቸው። የመጀመሪያው የመክፈቻ ጨዋታ ቪላ ኮቨንተሪ ራሱ ምን ይዞ እንደሚመጣ አይታወቅም። የአርብ ማታ ጨዋታ ነው። የአርብ ማታ ጨዋታ ምት የሆነ ጨዋታ ነው። ከዛ ቪላን አስቡት፣ ከዛ ቼልሲን አስቡት፣ ሰንደርላንድ፣ ብራይተን ማለት ነው እና አዌይ ይበዛዋል ጨዋታዎቹ። ቪላን አዌይ ነው፣ ሰንደርላንድን አዌይ ነው፣ ብራይተንን አዌይ ነው የምንገጥመው ማለት ነው። ከእሱ ትንፋሽ ወስደን ምናምን ነገር ደግሞ ማለት ነው ስንመለስ እዚህ ጋር ሆም ሲቲ እናስተናግድና ብሬንፎርድ እናስተናግድና ከዛ አዌይ ደግሞ ብሬንፎርድ አዌይ ከዛ ቶተንሃም አዌይ ማለት ነው። ከዛ ቦርንማውዝ ከዛ ዩናይትድ ፕሪሚየር ሊጉ ያበደ ነው። ከዛ እኔ በጣም ኢንተረስቲንግ ነው ብዬ ግን አስቤ ነበር። ይኸውላችሁ ኒውካስትልን በሜዳችን እናስተናግዳለን። ከዛ ሲቲን እንገጥምና ከዛ ሊቨርፑል እንገጥምበት። አይ ቲንክ ይሄኛው ፔሪድ የፕሪሚየር ሊጉ ዋንጫ ተፎካካሪዎች ቢያንስ 3ቱ የሚታወቁበት ሰሞናት ይሆናሉ ብዬ አስባለሁ። ከ21ኛው ሳምንት በኋላ የምናደርጋቸው 22፣ 23 እና 24ኛው ሳምንት ይመስሉኛል እነዚህ ጌሞች ማለት ነው። ኦኬ ከዛ በጣም ኢንተረስቲንግ ደግሞ ሌላ ታይም ላሳያችሁ። ቪላን፣ ቦርንማውዝ እና ቶተንሃም የምንገጥምበት ይሄ ኦልሬዲ ዋንጫ ፉክክር ውስጥ 2ቱ ቲሞች ምናምን የሚቀሩበት ሰሞን ነው። ገባችኋ? ሜቢ ልናረጋግጥም እንችላለን። ሆም ነው እዚህ ቶተንሃም እና ቶተንሃም ጋር ምናምን ብናረጋግጥ ደስ ይለኛል። ኦር ቀድመን አረጋግጠን አስጨብጭበን ብናስገባቸው ማለት ነው። በጣም የወደድኩት ነገር ዋንጫውን ስናነሳ በሜዳችን ነው የምናነሳው እና ኢትስ በጣም ጸዴ ፕሪሚየር ሊግ በጣም ያጓጓ ገና ካሁኑ ቶሎ ወርልድ ካፕ አልቆ ምናምን ነገር እንድንገባ ነው የምፈልገው። እናንተ እንዴት አያችሁት? እና የትኛው ፔሪድ እንትን አላችሁ አጓጓችሁ ገና ካሁኑ? ዩናይትድ ለጊዜው ወደፊት እናወራበታለን ስለ ዩናይትድ ጌም። እነዚህ የታዩኝ ግን እነዚህ ናቸው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ይመቻችሁ። ክለባችን ማንቸስተር ዩናይትድ በቀጣይ ዓመት የሚያደርጋቸው 38ቱም ጨዋታዎች ይፋ ሆነዋል ማለት ነው። የመጀመሪያ ጨዋታችንን ቅድም እንደነገርኳችሁ ከሃል ሲቲ ጋር ከአዲስ አዳጊው ሃል ሲቲ ጋር እናደርጋለን ማለት ነው። ሁለተኛ ጨዋታችንም እንደዚሁ በሜዳችን ከኢፕስዊች ታውን ከአዲስ አዳጊው ጋር አምና ወርዶ እንደገና ያደገው ኢፕስዊች ታውን ጋር እናደርጋለን ማለት ነው። ከበድ ያለ ጨዋታ የሚኖርብን 4ኛ ሳምንት ላይ ነው ማለት ነው። ከማን ሲቲ ጋር የምናደርገው ጨዋታ አለ። ከዛ ደግሞ ወረድ ስንል 9ኛ ሳምንት ጋር ከቼላው ጋር የማይፋታን 6ኛው ሳምንት ጋር ከስፐርስ ጋር እንጫወታለን ማለት ነው። ግን ዋናው ነገር ካርሲዬ ጋር መቼ ነው የምንጫወተው ነው። አምና መጀመሪያ ጋር ጫውተውናል። በዚህ ሳምንት ግን ገና 16 ሳምንታትን እንጠብቃለን ማለት ነው። ከአርሰናል ጋር በሜዳቸው ከ16 ሳምንት በኋላ የምንጫወት ይሆናል ማለት ነው። ይመሻችሁ። የ26-27 የፕሪሚየር ሊግ ፕሮግራም ከደቂቃዎች በፊት ወጥቷልና በመጀመሪያ ሳምንት ማከማ ተገናኘ የሚለውን ማስቃኛችሁ ይሆናል። ይሄ አዲሱ አካውንቴ ነው። ፎሎ እንዲሁም ደግሞ በደንብ ኮፒ ሊንክ አድርጉ። በመጀመሪያ ጨዋታ እንግዲህ አርሲዬና ጀማሪ ማለት ነው ኦገስት 21 ከኮቨንተሪ ጋር ትጫወታለች። ቅዳሜ ምሳሳ ላይ ደግሞ ሃል ሲቲ ከዩናይትድ ይጫወታል። ኤቨርተን ከፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ደግሞ 11 ሰዓት ላይ እንዲሁም ምሽት 1 ተኩል ላይ ብሬንትፎርድ ከሰንደርላንድ ይጫወታሉ። እሁድ ደግሞ ብራይተን ከቪላ እንዲሁም ደግሞ ሲቲ ከቦርንማውዝ 10 ሰዓት ላይ፣ ኒውካስትል ከሊቨርፑል ደግሞ 12 ተኩል ላይ ይጫወታሉ። ሰኞ ዕለት ደግሞ ፉልሃም ከቼልሲ ተጀመረ ሰኞ። ለማንኛውም ፕሮግራሙ እንዴት አያችሁት? በደንብ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ሀሳባችሁን አሳውቁኝ። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል። ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37 38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እዴ? እኔ ይህን ቲም የሆነ የምሬ ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድ ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይሄን ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማይ የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው። በቼልሲ በኩል የሚቀጥለው ዓመት የሚደረጉት የጨዋታ መርሃ ግብሮች ታውቀዋልና እነዚህን ይመስላሉ። ከኋላ የምታዩትን በጣም ነው የፈራሁት። ለምንድን ነው የፈራሁት መሰላችሁ? በህይወቴ ፎር ዘ ፈርስት ታይም የቼልሲ ደጋፊ ሆኜ የሚቀጥለውን ሲዝን ፈራሁት። ምክንያቱም ቼልሲ ምንም አይነት እንቅስቃሴ እያደረገ አይደለም። በተቃራኒው ደግሞ ተጫዋቾች እየወጡበት ነው። ኢቨን የወጡትን ተጫዋቾች ለመተካት የሚይዛቸው ሩመሮችን ብታዩት በጣም ነው የሚያናድደው።
ማለት የሆነ የምንጠብቀው አይነት ቲም አይደለም። እስቲል የኛ አሰልጣኝ ስራ አልጀመረም። ከሱ በኋላ እና አንዲ ራዮላ ምናምን ገብተው ተጫዋች እያስፈረሙ ነው። የኛ አሰልጣኝ ምንም ስራ አልጀመረም። ምንም እያስፈረመ አይደለም። ማናጀር ነው ተብሎ መጥቷል፣ ግን ምንም እያደረገ አይደለም። ዘግይቶ ቢገባ ደግሞ የዝውውር መስኮቱ ላይ ትልልቅ ተጫዋቾችን ከተወሰዱ በኋላ ማንን ልናስፈርም ነው? እኔ ጥያቄ ነው የሆነብኝ። ቶተንሃም እንኳን ስንት ተጫዋች ነው ያስፈረሙ? አትሊስት ቶተንሃም ከነበረበት 2 ዓመት እንትን ውስጥ ነቅቷል። አሁን እያስፈረመ ያለውን ተጫዋች ይዩት። ዲዘርቢን ከቀጠረ በኋላ በጣም ትልቅ ለውጥ ለማድረግ እየተጣጣረ ነው ያለው። የኛዎቹ ግን ምንም ለማስፈር ጭራሽ እየለቀቁ ነው ተጫዋች፣ በጣም እየለቀቁ እኮ ነው። አሁን ነገ ከነገ ወዲያ ኤንዞ ፈርናንዴዝን ሂርዊጎ ሲባል ልትሰሙት ትችላላችሁ። ከዛ ደግሞ ሌሎች ተጫዋቾችም ገና የሚለቁ አሉ። መልቀቅ ላይ ነው ትኩረት ያደረጉት። ግን ኤንዞና ኩኩሬላ ወጥተው እስቲል ባዲያሽሊ፣ ቶሲን እና ዲሳሲ ቼልሲ ናቸው። እኔ ምን እየተካሄደ እንደሆነ አልገባኝም። የሚቀጥለው ዓመት ታዲያ በእነዚህ ተጫዋቾች አንወርድም? በጣም ነው የሚያስፈራው። የምር እኔ በጣም ነው የፈራሁት። ይህ ሞተ በቃ የኔን ቲም ገደሉብኝ። በቃ እግዚአብሔርን እንደዚህ ነው የወጉት ቼልሲ። ጌታን እውነቴን የሚያስጠላ አወጋግ፣ የሚያስጠላ አገዳደል ነው የገደሉት። ይመቻቸው። እውነት የሚያስፈርሙት ተጫዋች ማን እንደሆነ እንኳን አናቅም። ምን እየተካሄደ እንደሆነ እንኳን አናቅም። ምን እንደሚያደርጉ አናቅም። ግን ይኸው ፊክስቸሮቹ ወጥተዋል። ማንን ነው የምንገጥመው? እስቲ ፉልሃምን ሄደን በሰው ሜዳ ነው የመጀመሪያ ጨዋታው። ፉልሃምን እናሸንፋለን። ከዛ ብራይተንን ነው በሜዳችን ብራይተንን እናሸንፋለን። ምንድን ነው እሺ የምናደርገው? እንዴት ነው የምንቋቋመው? ማንን ነው እሺ የሚያመጡልንስ? እኔ እንጃ፣ እኔ አላውቅም። እስቲ ሀሳባችሁን ግን ኮመንት ሴክሽን ላይ አስቀምጡልኝ። ደግሞ ኮፒ ሊንክ አድርጉ እና እንግዲህ በሜዳችን ነው እንግዲህ ቀጣይ ደግሞ ሻምፒዮን የምንሆነው ከቦርሞዝ ጋር በአንፊልድ ነው ዋንጫችን የምናነሳበት ማለት ነው። ጋይስ ኒውካስል የምትባል ቡድን ግን ምን አድርጋ ነው እንደዚህ የምትቀጠቀጥ? የምሬን ነው። ፈተናዋ በዛ እኮ በእውነት የምሬን ነው። ጋይስ እንግዲህ የ2026 እና 27 የፕሪሚየር ሊግ እንግዲህ ጨዋታዎች በይፋ ተለቀዋል። እንግዲህ የመጀመሪያው ሳምንት እንግዲህ በጣም ተጠባቂው ጨዋታ ኒውካስል ከሊቨርፑል ነው። እንግዲህ አዋይ ሄደን ነው የምንገጥመው፣ ያለ ሜዳችን ነው የምንገጥመው። ኒውካስል ግን ያሳዘነች የምሬን ነው። ተጫዋች እንቀማታለን፣ በመጀመሪያ እያያዝን ቂጥቂጧ እንላታለን። ምን ጉድ ነው! ባይ ዘ ወይ የዛ ሳምንት ምርጡ ጨዋታ ኒውካስል ከሊቨርፑል ነው። ምርጡ ጨዋታ ማለት ነው። እንግዲህ የዘንድሮ ሻምፒዮን አርሰናል ከታዳጊ ነው፣ ማን ዩናይትድም ታዳጊ ነው በጣም። ሌላው ደግሞ ማንሲቲ ከቦርሞዝ ይህም ተጠባቂ ጨዋታ ነው ለመናገር። ብራይተን ከአስቶን ቪላ ይህም አሪፍ ነው። ብሬንትፎርድ ከስፐርስ ይህም አሪፍ ጨዋታ ነው። ግን ሞር ኒውካስል እና ሊቨርፑል በጣም በብዙ ነው ይላችሁ። ኢኪቲኬን ቀማ ናቸው። እንደገና የሰሞኑ ልጅ ቀማ ናቸው። አሌክዛንደር አይሳቅን በእንደዛ መንገድ አመጣ ነውና በጣም ከባድ ነው ጋይስ። የኛ ፊውቸር ብቻ ደስ ይላል፣ ግን ከባድ ነው ጋይስ የኛ በተለይ። ከዛ ቀጥሎ ኖቲንጋም ፎረስት አለ። ከዛ ቀጥሎ ኤፒሲዎች፣ ፉላም እያለ ይቀጥላል። ብቻ አሪፍ ይመስለኛል። የ2026 እና 27 ሻምፒዮን የምንሆንበት ምርጡ እንትናችን